jechuudha hiikansaa jechuudha. ይሄ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። ውረድ አድነን ስሉ ነበረ ማለት ነው። ለምን ከልጅ ልጅ ሰው ልጅ አድናለሁ የሚል ተስፋ ቃል ስለነበረ ነቢያት ሁሌ ውረድ ውረድ አድነን እኛ ራሳችን ማዳን አልቻልንም፣ ጸሎታችን ከንቱ ነው፣ እኛ ደካሞች ሆነናል፣ ነፍሳችን መፈወስ አልቻልንም፣ የገነትን በር መክፈት አልቻልንም እያሉ ምን ያደርጋሉ ማለት ነው? እግዚአብሔርን የሚጠሩበት ቃል ነበረ ማለት ነው። ቃል ነበረ። ያቺ ቃል የተፈጸመችው መቼ ነው? ሆሳዕና በሚጥረው በዛሬው ዕለት ነው ማለት ነው። ዛሬው ዕለት በመታሰቢያነት ቤተክርስቲያናችን ስታከብር ውላለች። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው የሚለው መዝሙረ ዳዊት ምዕራፍ 117 ላይ መዝሙረ ዳዊት ስንት ነው? 117 ቁጥር 25 ላይ ተጻፈው እስከ 26 እናነበው እናገኛለን ማለት ነው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ምንድነው? ብሩክ ነው። እሱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የቀደሙትና የሚከተሉ ሕዝብ በተለይ አይሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታሰብበት በዓል ነው ማለት ነው። በዛሬ ቀን የሚታሰብበት በዓል ነው ማለት ነው። ጉያ አራከና አያን ሆሳዕና ጀነው ጎፍተከኝ ኢየሱስ ክርስቶስ ውርንጭላ አሬት ረታኤ ጋፈግራ ኢየሩሳሌም ሲኑት ጉርጉዶ ወደ ሐመት ጥቆት ሆሳዕና በአርያም መቃወቅዮትን ከንፉ እኒ ቢፈማዳ ጀቻቲ ስርነ ገለቱ ኤሰቲ ጉያቲ ኦለሙ ላይ ይችላል። ጉያ ይተወለሙ ባለ ሆሳዕና የሚለው ስያሜ ያገኘው በእለቱ የሚዘመረው ዝማሬዎች ጋታ ይዞ ነው። ቤተክርስቲያናችን ጾመ ድጓ ላይ እንግዲህ 8ኛው የጾማችን ግን እንኳን አደረሳችሁ። እውነት ለመናገር ይሄ ጾም ከመጀመሪያ እስካሁን የጾማችሁት በተከታታይ ሳታቋርጡ የጾማችሁት በእውነት ታድላችኋል። እናንተ አልቋል። በቃ ይሄ ጾም አንድ ሳምንት ብቻ ነው የቀራች። ጾም ነው ኡሜራ ጀጆ ፍሯን ተከትይብ ታጣፋል። በእውነት ይሄ መታደል ነው። ሳታቋርጡ የጾማችሁት በእውነት እግዚአብሔር ለነብዩ ሙሴ የሰጠው በረከት ለእናንተም ይሰጣል ማለት ነው። እነ ኤልያስ ያገኙት በረከት ታገኛላችሁ። እነሱም 40 ቀን የጾሙት ይሄም ጾም 40 ቀን ስለሆነ ማለትና ደስ ሊላችሁ ይገባል ማለት ነው። ባዬ ተገመዱ ቀብዱ ይችላል ተለይጆልን ጾም ጆዶ አደንኩትን ጾማት ይtortani ይችላል እና ጆልን ሞከን ድሮሞ ጾም አደኩኩታ tortani በዚህ ሳምንት ማካካስ አለባችሁ። በዚህ ሳምንት በደንብ ጾማችሁ አሁን በደንብ የሚጾም በደንብ የሚጸለይ በደንብ የሚሰገድበት በደንብ የሚለቀስበት ሳምንት ናት። መቼ ሰሞነ ሕማማት ቶርቤ ልኩብ ይጀምጣል። እሷ መጨረሻ ላይ እናያለን ማለት ነው። እንግዲህ በዚህ ዕለት ዘንባባ የተባረከ ለሕዝቡ ሕፃናት ዘንባባን ይዞ ጌታን ሲያመሰግኑ ክብሩን ሲገልጹ ነበሩ ማለት ነው። ያን ጊዜ ነው እኒ አቀባበል ሲያደርጉ ሥርዓተ ኦሪትን ትንቢተ ነቢያት በሚገባ እንከታተላለን እያሉ የነበሩ ጻፍ ፈሪሳውያን መምህር ሆይ ደቀ መዛሙርትን ገስጻቸው አሏቸው። ሕፃናትንም ዝም አሰኛቸው፣ ተበሳቸው ይውላችሁ ተመልከቱ። ይሮሰንቲ ወፍታከኝ ኢየሱስ ክርስቶስ ባለ ሆሳዕና ራት ዳይመን ዱከቦን ሆሳዕና በአርያም እያሉ ሲዘምሩ ጻፍ ፈሪሳውያን የሚባሉት አሉ። የኦሪትን ሕግ እናስከብራለን የሚሉት ማለት ነው። ጌታን የሰቀሉ እነሱ ናቸው። ደቀ መዛሙርትን ዝም አሰኛቸው፣ ሕፃናትን ዝም አሰኛቸው ይላሉ። ያን ጊዜ ምን አለ ጌታ? ሕፃናትን ብትከልክሉ የቤተ ሳይዳ ድንጋዮች ምን ያደርጋሉ? ያመሰግናሉ ነው። ድንጋዮቹ እንኳን አመስግኗል። አፋቸውን ከፍቶ ሆሳዕና በአርያም ብሎ እግዚአብሔር እንዳመሰገኑ ይናገራል ማለት ነው። እስንዳይመን ይወጫል ጅች ሲስተኒዩ አጋና ፋምባሲ ኒዱበታ ዝዴኔቹ እዛ ነው
ዝም በሉ ድንጋዮች ይጮሃሉ ሲል መልሶላቸው ቅናት አቅላዮች ደስታቸውን ፈሪሳው የዋየውን ህዝብ ምስጋና ወደ ጥላቻ እንዲለወጥ አድርጓል ማለት ከሁሉ የሚያሳዝን በዕለተ ሆሳዕና እሁድ ዘንባባ ይዞ የዘመሩለትን ጌታ አርብ ይሰቀል ዘንድ ይገባል ብሏል ማለት ነው። ተመልከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና በዕለተ እሁድ ሲዘምሩ የነበሩ ዘንባባን ይዞ ሲያመሰግኑ የነበሩት በዕለተ ዓርብ ደግሞ ይሰቀል ብሏል ማለት ነው። ተመልከቱ ሰው የበላበትን ማዕድ ሲረግጥ ዛሬ የለም እንዴ ያሳደገችን ቤተክርስቲያናችን ያስተማሩንን መምህራን ስንሳደብ የመከሩን አባቶቻችን መልሰን እንዲህ አይነት ነገሮች ነበሩ ማለት ያን ጊዜም በዕለተ እሁድ ሲዘምሩ ውሏል ሲያጨበጭቡ ውሏል። ግን በዕለተ ዓርብ ደግሞ ምን ይሰቀል ያሉ ውስጥ ነበሩ ማለት እንግዲህ መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። ምን ላይ ተቀምጦ? የአህያ ጀርባ ላይ ይውላችሁ። አሁን በደንብ አለ ቀጣይ አመትም ይሄ ነው የምንማረው መርሳት የለባችሁ። ልትጠይቁ ትችላላችሁ። አሁን በየሶሻል ሚዲያ ይለቀቃል አይደል? አንዱ መናፍቅ ይመጣና ይሄ ምንድነው ይልሻል። አላቅም ልትይ ነው። ይሄ ምንድነው? ይሄ አህያው ምንድነው? ዘንባባስ ምንድነው? ሆሳዕናስ ምንድነው? ልትጠይቁ ትችላላችሁ። ጋፈተሙ ለእንደዚህ መልስ መስጠት አለባችሁ ማለት ነው። ከተጠየቃችሁ ነው። አላቅም ካላችሁ ታዲያ ማጣቀው ሃይማኖትን ተከተላለች ነው የምትባይ። ስለዚህ ማወቅ መማር ያስፈልጋል ነው። እንግዲህ በዛም በነብዩ ዘካርያስ እንዲህ ብሎ የተናገረው ትንቢት ለመፈጸም አንደኛ ትንቢቱ ለመፈጸም ነው። የሰማችሁት ነው። ምን ለማድረግ ነው? አህያ ጀርባ ላይ ተቀምጠው ትንቢቱን ለመፈጸም ምን ይላል ትንቢቱ? እነሆ ንጉስሽ ጽድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱም ግልግል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ዘካርያስ ምዕራፍ 9 ቁጥር 9 ላይ እናገኛለን ማለት ነው። የሰማችሁት ነው። አንድ አይነት ትንቢቱ ለመፈጸም ነው። በቃ ይሄ በቂ መልስ ነው። ግልጽ ነው። ይሄ ራሱ በቂ መልስ ነው። ሌላ ነገሮች ሊኖሩ ይችላሉ፣ ግን ሌሎችን ለማሳመን የመጽሐፍ ቅዱስ ጥቅስ ነው የሚያስፈልገው። ትትናን ለመግለጽ ነው ምናምን ብንለው እሱ ምንድነው የራሳችን ያመኑትን ከዚህ ውስጥ የምናወጣ ትሁት ሆኖ በአህያይቱ ግልግል ላይ ተቀምጦ ይመጣል የሚለው ከሱ እናገኛለን። እና የማቴዎስ ወንጌል ምዕራፍ 21 ቁጥር 4 ላይ ማለት ማርቆስ ምዕራፍ 11 ቁጥር 1 እስከ 10 28 ላይ እናገኛለን። በአራቱ ወንጌላውያን ተጽፏል ማለት ነው። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉስ መሆኑን ያመለክታል።